ይሄን እንስሳ ታውቂዋለሽ? ምንድን ነው? ይኸውልህ እንዴ አዎ አዞ አይደል? ይልቅ በተለምዶ ያዞ እምባ ሲባል ሰምተህ ታውቃለህ? እንዴ አዎ በደንብ ነው የማውቀው። አየህ አዞ ጥቅጥቅ ባለው ወዳው አማካኝነት ላም ማውጣት ስለማይችል በአይኑ አማካኝነት ነው እንባ መስሎ የሚያፈሰው። ወደ 60 አካባቢ በሚደርሱ ጥርሶቹ ስጋ የሚቆርጠውና የሚወጣው ብቸኛው ተሳቢ እንስሳ ነው። አዞ ተንቀሳቃሽ ምላስ የሌለው መዋጥ እንጂ ማኘክና ማላመጥ የማያውቅ እንስሳ ነው። ብዙ ስጋ ቆርጦ ተዋጠ በኋላ ጉሮሮ ስለሚጨናነቅ ላብ ያወጣዋል። ላቡም በአይኑ በኩል ይፈሳል። ያዞ እምባው ላቡ ነው። በብዛትም የሚታየው ሲበላ ነው። አዞ እየበላ የሚያለቅሰው ላቡን ለማውጣት እንጂ አድኖ በመብላቱ ተጸጽቶ አይደለም። እየበላ ያለቅሳል፣ እያለቀሰ ይበላል። አዞ ያስለቅሳል እንጂ አያለቅስም። የዋሆች እንባው እየመሰላቸው ያለቅሳሉ። እሱ ግን ላቡን እያወጣ ነው እንጂ እያለቀሰ አይደለም። የአዞ እምባ ፈሳሽ እንጂ ስሜት የለውም። እንባው ደስታንም ሆነ ሐዘንን የሚገልጥበት ሳይሆን አይኑ የላብ ቦይ በመሆኑ ነው። የአስመሳይ ሰዎችም እንባ ልክ እንደ አዞ እንባ ነው። ብዙ አስመሳይ ሰዎች እንባቸውን ናልኝ ሲሉት የሚመጣላቸው፣ ቆየን ሲሉት የሚቆይላቸው፣ በአጭር ቃል እንባ ሎሌ የሆናቸው የውሸት አልቅሰው የእውነት የሚያስለቅሱን በየቤቱ ስፍር ቁጥር የላቸው ጠንካራ ማንነት ያላቸው ጥቅጥቅ ልብ የያዙ ለፍቅርና ለደግነት ክፍተት የሌላቸው አድፍጠው የሚናከሱ ሰውን ታላጠፉ ደስታ ሰውን ታልጠለፉ እንቅልፍ የሌላቸው በመንገዳችን ብዙ ሰዎች ይገጥሙናል። ብዙ ጊዜ የሚያታለሉንና የሚሸውዱን በለስላሳ ቆዳቸውና በእንባቸው ነው። በእርግጥ እንባ አንድ ትርጉም ብቻ ያለው ተመሰለን ተታለናል። ብዙ ጊዜ እንባ ፊልም የሚሰሩበት በሚያስለቅስ ቅባት የሚያለቅሱበትም ነው። በእርግጥ እንባ ደስታን መግለጫ ሐዘንን መወጫ ነው። እንባ የሰዎችን ስሜት ወክሎ የሚታይ መለክተኛ ነው። ድሮ አስለቃሽ ራሷ አታለቅስም ይባል ነበር። ኩሏን ተቀብታ ለቅሶ ትወጣለች። ሁሉም ሳይበላሽ ትመለሳለች። ምክንያቱም እሷ ማዘን አታውቅም። አይኗ ድንጋይ ተሆነ ሰንብቷል። ደረትም አትመታም። የሰው ደረት ሲፈርስ ግን ደስ ይላታል። ምክንያቱም ማስለቀስ እንጀራዋ ነውና። ቅድም እንዳልኳችሁ አዞ እምባን በዋጣም እያለቀሰ ሳይሆን እያላበው ነው። ያለቅስም አያለቅስም። እየበላ በማንባቱ የሚያዝን ይመስላል። እያለቀሰም በመብላቱ የምበላህ ለአንተ ብዬ ነው የሚል ይመስላል። ያዞ እምባ ያላቸው ሰዎች የውሸት አልቅሰው የእውነት የሚያስለቅሱን ሰዎች ናቸው። የውሸት ብንኖርም የምንሞተው ግን የእውነት ነውና የውሸት አንኖር። በጣም ወዳቸዋለሁ። ተባረኩልኝ።